አቡ ሙዓለቅ ከአንሳር ጎሳዎች የሆነ የነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ ነበር። ወካነ ታጅራን ነጋዴ ነበር። ወካነ ወሪዐን ናሲካ አላህን በጣም የሚገዛ አላህን ፈሪ ባሪያ ነበር። ገጠር የሰውን ንብረት ይዞ በበረሃ አቋርጦ ለመነገድ ያልፋል። መንገድ ላይ ፈለቂየሁ ሊሱን አንድ ሽፍታ ያዘ። ከዛም ሸኘኛ እሻለና ሸኘ። የሸኘው ያለ አቅጣጫ ቀይር ይለዋል። ቀየርኩ አለ። ወደ ማላቀው ጨለማ ሸለቆ ገባው። ትንሽ እንደገባው የሰው ራስና እጅ እግር ተመለከትኩ ይላል አቡ ሙዓለቅ። ደነገጥኩ። የሆነ ነገር እንዳለ ተረዳው። ከዛም ላመልጥ ፈረሴ ላይ ወርጄ ሮጥኩ። ተከትሎ ያዘ። ከያዘኝም በኋላ ልገልህ ነው አለ። ለምን ትገልኛለህ? ዳዕኒ አዒሽ ተወይ ልኑር፣ ንብረቴ ገንዘቤ እሱልህ አልኩት። ቃለ ገንዘብህና ንብረትህማ የኔ ነው፣ ወላኪኒ ኡሪዱ ቀትለክ፣ አንተም መግደል ይፈልጋል። አንዳንዱ እንዲህ የደም ጥም ያለበታል። መግደል ነው አንተም ምፈልግ። ፈቁልቱ ለሁ ኢዛ ካነ ላቡድ፣ እኔም መግደል የግድ ከሆነ ዳዕኒ ኡሰሊ ረክዓተይን፣ አላህን ሰግጄ ልገናኘው ፍቀድልኝ፣ 2 ረክዓ ልስገድ። ቃለ ወማ ሽእት፣ አታርዝም ቶሎ በላል። ፈየቁል ፈከበርቱ ልሰላ፣ አላሁ አክበር ብዬ ገባው ሶላት። ከዚህ ስግደት በኋላ አላህን ሊገናኘው ነው ተገኙ። ፈነሲቱ ልቁርአነ ኩለሁ፣ ቁርአንን እንዳለ ረሳሁት። ፋቲሓም ራሷን ይጠፋብሃል እንኳን ሁሉም ነገር ሲጨንቅህ ይጠፋል። ፋቲሓም ጠፋኝ። አልሐምዱሊላህ ረቢል ዓለሚን። ከዛ ግን አላህ እንዲትን አንቀጽ አስታወሰኝ። አመን ዩጂቡ ልሙጠረ ኢዛ ደዓ ወየክሽፉ ሱእ፣ ማን ነው ይላል አላህ እያወዳደረ። አመን ዩጂቡ ልሙጠረ ኢዛ ደዓ፣ አማልክቶች ይሻላሉ ወይስ ያ የተጨነቁ ሰዎች ሲጠሩት ዩጂብ እሺ የሚለው ጌታ? ወየክሽፉ ሱእ፣ መጥፎን የሚያስወግደው ሚለው አንቀጽ ተሳለኝ። እችን ቀራሁና ስጁድ ላይ ወርጄ አላህን ተማጸንኩት። ምን ብሎ ለመነ? ያ ረቢ አስአሉክ፣ እለምናሃለው ብዕዝከ አለዚ ላ ዩራም ወቢሙልክከ አለዚ ላ ዩዳም ወቢኑሪ ወጅህከ አለዚ መለአ አርካነ ዐርሽክ ያ ሙጊሱ አግስኒ፣ አንተ ረጅው ሆይ እርዳኝ። ስጁድ ላይ ተማጸንኩት አላህን። ሶላት ጨርሼ ልክ እንዳሰላመጡ ከጨለማው ሸለቆ ውስጥ ነጭ ፈረስ ላይ ያለ ነጭ በነጭ ሆነ ጦሩን በፈረሶቹ ጀሮ መሃል ያደረገ ጋላቢ መጣ። እንደደረሰም ጦሩን ወርውሮ ይህን ሰው ገደለው። ከዛም ቁም አለኝ፣ ተነሳ አለኝ። ቆምኩ። ምን አልኩት? ቢአቢ አንተ ወኡሚ፣ እናት አባቴ ለአንተ መስዋዕት ይሁኑ። መን አንት፣ አንተ ማነ? ለቀድ አጋሰኒ ላሁ ቢክ፣ ዛሬ እኮ በአንተ አላህ ረዳኝ። ማነህ አንተ? መላኢካው ሲመልስ ምን አለ? አነ ረሱሉ ሚመን ዩጂቡ ልሙጠረ ኢዛ ደዓ፣ እኔማ የተጨነቁ ሰዎች ሲለምኑት እሺ የሚለው ጌታ መልእክተኛ ነኛ ነው። ፈደዓውተ ቢዱዓኢከ ልአወል፣ የመጀመሪያህን ጥሪ አስተጋባ። ፈሱሚዐ ሊአህሊ ሰማኢ ቃዕቃዓ፣ ድምፅ ሰማይ ላይ አስተጋባ። ሁለተኛ ያ ሙጊስ ስትል ፈሱሚዐ ሊአህሊ ሰማኢ ضጃ፣ ረብሻ ተፈጠረ። መጨረሻ ለአላህ ጌታችን የተጨነቀ ሰው ዱዓ ነው ብለን አቤቱታ አቀረብነ። አንተን የማዳን እድል ሰጠኝ። ከአራተኛው ሰማይ የመጣው መላኢካ ነኝ አለኝ። አላሁ አክበር። አመን ዩጂቡ ልሙጠረ ኢዛ ደዓ፣ ተጨንቀው ሲጠሩት ማን ነው እሺ የሚል? አላሁ ስብሓነሁ ወተዓላ። አላሁ አክበሩ ከቢራ፣ አላሁ አክበሩ ቡክረተን ወአሲላ
وله الثناء مرتلا وجميلا الله أكبر كلما هتفت به مهج العباد وسبحته طويلا الله أكبر في السماوات العلا والأرض حيث تجاوبت تهليلا الله الداماج رجيتاችን ነው